ሰላም ውድ የቻናሌ ተከታታዮች ዛሬም እንደተለመደው ትኩስ መረጃዎች ተመልሰናል። እስቲ መጀመሪያ ቤቱን ሰብስክራይብ ላይክ በማድረግ ቤቱን ሰብስክራይብ በማድረግ ጀምሩት። ዛሬ ያሉንን መረጃዎች ለማጋራት ያክል ስለ ሳንድሮ ቶናሊ አርሰናል የዝውውር ራዳር ውስጥ በግልጽ እንዳለ አርሰናልና ወደ ዝውውሩ ተመልሶ ዝውውሩን የመክፈቻ ጥያቄ ለማድረግ እንደተዘጋጀ መረጃዎች ይወጡ ይገኛሉ። ስለ ማቲያስ ፈርናንዴስ ምን ልላችሁ ነገር አለ፣ በስፋት እናወራዋለን። ፍሎሬንቲኖ ፔሬዝ የሪያል ማድሪዱ ፕሬዝዳንት ትናንት ማታ ኢንተርቪው ሰጥቶ ነበረ። ትንሽ አነጋጋሪ ሀሳብ ነበር መስጠት የቻሉት። እኔ ቀጣይ ፕሬዝዳንት አድርጋችሁ ከመረጣችሁኝ አንድ ተጫዋች አስፈርማለሁ ወርልድ ክላስ ብሏል። የመክፈቻ ጥያቄውን 150 ሚሊዮን ፓውንድ ወይም ዩሮ እንደሆነ እየተነገረ ይገኛል። ይህ ተጫዋች ማን ነው በማለት ብዙ ሚዲያዎች መነጋገሪያ ሆኗል። እኔም ስለ ተጫዋቹ ማንነት አንዳንድ ነገሮችን የምላችሁ ነገር አለ። ስለ ኤሊየት አንደርሰን የምንላችሁ ነገር አለ። ማንቸስተር ሲቲ የዝውውሩ የመጀመሪያ ጥያቄውን ትላንት ጠይቋል። ውድቅ ተደርጎበታል በኖቲንግሃም ፎረስት። በስፋት እንመለከተዋለን። ስለ ጄሬሚ ሞንጋ፣ ራፋኤል ሊያው እና ስለ ፕሪሚየር ሊጉ ምርጥ ተጫዋች እጩዎች 6 እጩዎች ይፋ ተደርጓል። ስለሱ የምንላችሁ ነገር አለ። እንዳልኳችሁ ቤቱን ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ መረጃዎቹ እንሄዳለን። ወደ ሳንድሮ ቶናሊ ዝውውር ስንመለስ አርሰናል ወደ ዝውውሩ በይፋ ተመልሷል የሚል ወሬዎች በብዛት የተሰራጩ ይገኛሉ። አርሰናል የተጫዋቹ ፈላጊ ነው። በግልጽ በአርሰናል የዝውውር ራዳር ውስጥ እንዳለ ማወቅ ተችሏል። ይህ ተጫዋች አርቴታ የሚፈልገው እንደ ዴክላን ራይስ 6 እና 8 ቁጥር ሃይብሪድ ተጫዋች ስለሆነ ሁለገብነቱን በጣም ይወደዋል። በአርቴታም በጣም የሚደነቅ ተጫዋች ነው። ፓትሪክ ቪዬራም ሀሳቡን ሰጥቷል። በዚህ ዝውውር ላይ አርሰናል መፍጠን አለበት በደንብ ይህን ተጫዋች እንዳያመልጠው የሚል ሀሳብ ሰጥቷል። በዚሁም ስለ ማንቸስተር ሲቲ ዝውውር እንመልከት እስቲ። ስለሚያያዝ ማለት ነው፣ እዚሁ ጋር የሚያያዝ ነገር ስላለው ነው። ስለ ኤሊየት አንደርሰን መረጃ ትንሽ እንመልከት። በሲቲ በኩል ደግሞ አንድ ላይ ተያያዥነት ነገር ስላለው ነው። እስከ መጨረሻው ተከታተሉኝ። ኤሊየት አንደርሰን ማታ ማንቸስተር ሲቲ 80 ሚሊዮን ዩሮ የመክፈቻ ጥያቄ ይዞ ቀርቦ ነበር። ግን ይሄ 80 ሚሊዮን ዩሮ በኖቲንግሃም ፎረስት በኩል ውድቅ ተደርጎባቸዋል። ማንቸስተር ሲቲዎች እንደገና ሁለተኛ ጥያቄ አሻሽለው እንደሚቀርቡ ይጠበቃል። የሚሻሻለው ጥያቄውም እስከ 100 ሚሊዮን ዩሮ ድረስ ይዞ ለመቅረብ እየተዘጋጁ እንደሆነ የሚወጡ መረጃዎች ያስታውቃሉ። ምናልባት የኤሊየት አንደርሰን ዝውውር ካልተሳካ ማንቸስተር ሲቲዎች በአርሰናል እየተፈለገ ያለውን ሳንድሮ ቶናሊ ሊዞሩ የሚችሉበት እድል ሰፊ እንደሆነ እየተነገረ ይገኛል። እና ይህ ተጫዋች ማንጋ ማለፊያው እንደሆነ ምንመለከት ይሆናል። ስለ ማቲያስ ፈርናንዴሽ እንመልከት እስቲ። ስለ ማቲያስ ፈርናንዴሽ የዌስትሃሙ የመሃል ሜዳ ሞተር። ከዛ በፊት ግን ቤቱን ሰብስክራይብ አድርጉ፣ ቪዲዮን ላይክ በማድረግ ተከታተሉኝ። ማቲያስ ፈርናንዴሽ ማንቸስተር ዩናይትድ የመክፈቻ ጥያቄ ለማድረግ ዝግጅቱን ጨርሷል። ትላንትና ማታ ነው የወጣው ይህ መረጃ። አሁን እኛ ይህን ቪዲዮ እስከሰራሁበት ሰዓት ድረስ ምንም የመክፈቻ ጥያቄ አልጀመረም፣ ግን ዝግጅቱን ሙሉ መጨረሱ ታውቋል። ይህ ተጫዋች በማንቸስተር ዩናይትድ ብቻ አይደለም የሚፈለገው፣ በፒኤስጂ፣ ሪያል ማድሪድ የመሰሉ ቲሞች አርሰናልን ጨምሮ ይፈልጉታል። ይህን ተጫዋች እዚህ አይታችሁ ከሆነ ታብኔላችን ፖስተራችን ላይ ማንቸስተር ማፍጠን አለበት ብለናል። ለምን እንዳልን ደግሞ አሁን አያይዘን የምንነግራችሁ ይሆናል። ማታ ፍሎሬንቲኖ ፔሬዝ የሪያል ማድሪዱ ፕሬዝዳንት እኔን ከመረጣችሁኝ ለቀጣይ ፕሬዝዳንታዊ ምርጫ የተደረገ እንደሆነ ይታወቃል። እኔን ከመረጣችሁኝ አንድ
ወርልድ ክላስ የሆነ ተጫዋች ያስፈርማሉ ብሏል። ከጋዜጠኞች ጥያቄ ተነስቶለት ነበር። እሱ እንደተናገረው ከሆነ ተከላካይ አይደለም፣ የአጥቂ መስመር ተጫዋች አይደለም፣ እንግሊዝ ፕሪሚየር ሊግ ውስጥ የሚጫወት ተጫዋች አይደለም ብሏል። ይህም የመሀል ሜዳ ተጫዋች እንደሆኑ ያሳያል። ግብ ጠባቂም እንዳልሆነ ተናግረዋል። የመሀል ሜዳ ተጫዋች እንደሆነ ታውቋል። ፋብሪዚዮ ሮማኖ ማታ ይዞ እንደወጣው መረጃ ከሆነ ቪቲኒያ፣ ጆዋን ኔቬስ፣ ጀማል ሙሲያለን የመሳሰሉ ተጫዋቾችን ሊያስፈርሙ እንደሚችሉ ይፋ ተደርጓል። ቪቲኒያ እና ጆዋን ኔቬስ ፒኤስጂ የሚገኙ ድንቅ የመሀል ሜዳ ተጫዋቾች ናቸው። ፍሎሬንቲኖ ፔሬዝ ጆዋን ኔቬስን በጣም እንደሚያደንቀው እየተነገረ ይገኛል እና ሁለቱም ተጫዋቾች የውል ማፍረሻ እንደሌላቸው ታውቋል። ምናልባት ጆዋን ኔቬስ ወይም ቪቲኒያ ወደ ሪያል ማድሪድ የሚያቀኑ ከሆነ ፒኤስጂዎች ማቲያስ ፈርናንዴዝን ማስፈረም ይፈልጋሉ። የእነሱን ቦታ ለመሙላት ማንቸስተር ዩናይትድ መፍጠን አለበት ያልነበት ምክንያት ይህ ነው። ይህ ብቻ ሳይሆን ሪያል ማድሪድ ራሱ የልጁ ፈላጊ ነው። በቅርቡ የተሾሙት ጆዜ ሞሪኖ ወደ ቀድሞ ክለባቸው የተመለሱት ይህን ተጫዋች ይፈልጉታል። በቃ ሜዳ ውስጥ ተጋዳይ የሆነ 11 ተጫዋች ነው የሚፈልጉት ጆዜ ሞሪኖ ሀሳባቸውን እንዳጋሩ ከሆነ ይህም ተጫዋች ስለነበረ ጥንካሬው ወኔው ምናምን እንደወደዱለት እና የልጁ አድናቂ እንደሆነ የተነገረ ይገኛል። የምንመለከት ይሆናል ወዴት እንደሚሄድ። ስለ ጄሬሚ ሞንጋ ይህ ድንቅ የግራ መስመር አጥቂ የአርሰናል የመጀመሪያው ፈራሚ ሊሆን ከጫፍ እንደደረሰ እየተነገረ ይገኛል። ይህ ስሙ ጄሬሚ ሞንጋ የተባለ የ16 ዓመት ተጫዋች ያለፈውን ዓመት በሌስተር ሲቲ ድንቅ እንቅስቃሴ ማሳየት ችሏል። እንደተመለከትነውም ከሆነ በቪዲዮ ላይ እንደምትመለከቱም ከሆነ ልጁ አንድ ለአንድ ግንኙነቶችን የሚያሸንፍ ወደ መስመር ሰብሮ መግባት አቅም ያለው ስፒድ ያለው ጉልበተኛ፣ ብዙዎች እንደውም ከጄሬሚ ዶኩ ጋር ያመሳሰሉት ይገኛሉ እና ይህ ተጫዋች አርሰናል የመጀመሪያ ፈራሚ እንደሚሆን ይጠበቃል። በአርሰናል የሚወጡ ተጫዋቾች አልታወቁም። ወይ ገብርኤል ማርቲኔሊ፣ ትሮሳርድ አሊያም ሁለቱም ሊወጡ ስለሚችሉ ይህ 16 ዓመት ተጫዋች አሪፍ ቤንች ሊሆን እንደሚችል የተገመተ ይገኛል። አርሰናል ይህን ተጫዋች ለማስፈረም 10 ሚሊዮን ዩሮ ብቻ ነው የሚያወጣው። ይህ ተጫዋች መዳረሻው ኤምሬትስ እንደሆነ ፋብሪዚዮ ሮማኖን ጨምሮ ዴቪድ ሮስቲን እና ቤን ጆንሰን ብዙዎች እየዘገቡ ይገኛሉ። ራፋኤል ሊያኦ ስለ ወደፊት ቆይታው ላይ ሀሳቡን ሰጥቷል። ራፋኤል ሊያኦ እንደተናገረው ከሆነ ከሴሪ ውጭ አዲስ ቻሌንጅ እፈልጋለሁ። ፕሪሚየር ሊግ ቢሆን በጣም እወዳለሁ። ፕሪሚየር ሊግ ባይሆንም ስፔን ላሊጋም ቢሆን ደስ ይለኛል። ምክንያቱም ክህሎቴን ማዳበር እፈልጋለሁ። አሁን ስለ ወደፊት ማውራት አልፈልግም። አሁን ሙሉ ትኩረት የዓለም ዋንጫው ላይ ነው። ከዓለም ዋንጫው በኋላ ስለ ወደፊት ቆይታ የሚወስን ይሆናል በማለት ተናግሯል። ዛሬ የዝውውር ዜናዎቻችን ይህን ይመስሉ ነበረ። ይቅርታ አንድ ነገር ላጋራችሁ በመጨረሻ የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋቾች እጩዎች ይፋ ተደርገዋል። 6 ተጫዋቾች ይፋ ሲደረጉ አርሰናል የሊጉ ሻምፒዮን 3 ተጫዋቾችን ማስመረጥ ችሏል። በዚህ መሰረት ገብርኤል ማጋሌሽ፣ ዴቪድ ራያ እና ዲክላን ራይስ መካተት ችሏል። ከማንቸስተር ሲቲ 2 ተጫዋቾች መመረጥ ችለዋል። ራያን ቸርኪ እና የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ኤርሊንግ ብራውት ሃላንድ ተካቷል። ከማንቸስተር ዩናይትድ በዚህ ውድድር ድንቅ እንቅስቃሴን ያስመለከተን እና 21 አሲስት በማድረግ ክብረ ወሰን ማሻሻል የቻለው የማንቸስተር ዩናይትዱ ኮከብ ብሩኖ ፈርናንዴዝ ይገኙበታል። በወጣቶች ዘርፍ ደግሞ ራያን ቸርኪ፣ ማክስ ዶማን፣ ሪዮ እንጉማ፣ ኮቢ ሜይኖን የመሳሰሉን እንደ ኦሬሊ አይነት ተጫዋቾች ተካተውበታል። ማን ያሸንፋል የሚለው የሚጠበቅ ነው የሚሆነው። እባካችሁ ይህን ቤት ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ ማርኩ፣ ኮመንት ጻፉልኝ ምን ይስተካከል።
እስከመጨረሻው አብራችሁኝ ስለሆናችሁ በጣም አመሰግናለሁ።